አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የኖር የቁርአን ንባብና ኢስላማዊ ጥናት ማዕከል ተማሪዎቻችንና ቤተሰቦቻችን እንዴት አላችሁ? ኢድ ሙባረክ፣ ኩሉ አሚን ወአንቱም ቢኸይር። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንዴት ናችሁ? በዓሉ ረመዳን እንዴት ነበር? አንድ መጽሐፍ ላይ ቁርአን ላይ ማለት ነው ምን የሚለይ መሰላችሁ? هل يستوي الذين يعلمون والذين لا يعلمون እነዛ በእርግጥ የሚያውቁትና የማያውቁት ሰዎች እኩል ናቸውን? በኩል መነጽር ነገሮችን ማየት ይችላሉ? እነኚህ የሚያውቁትና የማያውቁት በፍጹም አይሆንም ማለት። እስኪ ያምናው ጾማችሁንና የዘንድሮ ጾማችሁን ፋቲሃን ጨርሳችሁ ዘንድሮ ጾማችሁ ከሆነ 15ጁ ደርሳችሁ ዘንድሮ ጾማችሁ ከሆነ አኽትማችሁ ጾማችሁ ከሆነ እንዴት ነበር ልዩነቱ? የተለየ ማንነት አልሰጣችሁም? ከዚህ በፊት ከነበረው ህይወታችሁ ቁርአን ይህንን ይፈጥራል፣ እውቀት ይህንን ይፈጥራል። ዛሬም ባላችሁበት ሁሌም በሄዳችሁበት እውቀትን ፍለጋ እንድትንቀሳቀሱ አደራ እንላለን። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ኢልምን ከእናታችን አንቀልባ ካወረድን ጀምሮ እስከ ሞታችን አፋፍ ድረስ ፈለግ ስለሚገባ ነው ማለት ነው። ስለሆነም በረመዳን ምክንያት አቁማችሁ የነበራችሁ በስራ መደራረብ ምክንያት ከቁርአናችሁ ተቋርጣችሁ የነበራችሁ እህትና ወንድሞች በሙሉ ወደ ቂራአታችሁ እንድትመለሱ አደራ እንላለን። ምክንያቱም ሀዳ ቁርአን ለቁርአን የትኛውም ቦታ የትኛውም ስራ የትኛውም ምክንያት ሊያግደው አይገባም። በተጨማሪም ኖር ዓለም አቀፍ እስላማዊ ኮሌጅን ደግሞ ይዞላችሁ መጥቷልና አኽተማችሁ የጨረሳችሁም ሆነ 15 ላይ የደረሳችሁ ኪታብ መቅራት መጀመር ትችላላችሁ። ይህም ከረመዳን በኋላ ያዘጋጀላችሁ ትልቁ ብስራት ነውና እንኳን ወደ ኑር ዓለም አቀፍ እስላማዊ ኮሌጅ በድጋሚ መጣችሁ እላለሁ። ሁላችሁም በቁርአናችሁ በኪታባችሁ ላይ ጸንታችሁ ህይወታችሁን እንድታድሱ መልእክት አስተላልፋለሁ። ዒድ ሙባረክ፣ ኩሉ አሚን ወአንቱም ቢኸይር። ሰላም አለይኩም ወረሕመቱላሂ ወበረካቱ።